ታገሱ። ረጅሙን መተናል፣ የቀረን በጣም ትንሽ ነው። እውነቴን ነው የምነግራችሁ። ጌታ ሊመጣ በደጅ ነው፣ እኛም ልንሄድ ደጅ ነው። ጌታ ሊመጣ ካለን እኛም ልንሄድ ማለታችን እኮ ነው አይደል? ኢየሱስ ከመጣ በኋላ መሬት ምንም አንሰራም አንቆይም። ኢዮብ ታግሷል። ኢዮብ በጣም በብዙ መከራ ውስጥ አልፏል። ኢዮብ በጣም ያለ መጠን ተዋርዷል። ከኢዮብ በላይ የተዋረደ እናውቃለን እኛ። ከኢዮብ በላይ የተሰቃየ እናውቃለን። ከኢዮብ በላይ የታገሰ እናውቃለን። ከኢዮብ በላይ የተረሳ እናውቃለን። ኢዮብ በዚህ ሁሉ ስቃይ ውስጥ ሲያልፍ እግዚአብሔር ኢዮብን አልተወውም። እንትኑን እንዳትነካ፣ እንደዚህም እንዳታደርግ፣ እዚህ ድረስ ብቻ ነው የሚለው። ኢዮብ እግዚአብሔር አብሮት ሆኖ ነው በዚህ ሁሉ ስቃይ ውስጥ እያለፈ ታግሶ ያለፈው። እግዚአብሔር የተወው ግን የታገሰ እናውቃለን። እግዚአብሔር አላይህም ያለው ግን የታገሰ፣ እግዚአብሔር ጩኸትን አልሰማም ብሎ ሰማያትን የዘጋበት ምን ነው ተውከኝ ብሎ የጮኸ የታገሰ ግን እናውቃለን። ኢዮብ በጣም ተዋርዷል። እኛ የምናውቀው ኢየሱስ ግን የተዋረደውን ያክል ኢዮብ እንኳን ሊዋረድ ኢየሱስ የተዋረደውን ያክል እንኳን አንደርስታንድ ማድረግ አይችልም። የመጨረሻውን ውርደት ኢየሱስ ተዋርዷል። መጠን የሌለውን ሲቃ ኢየሱስ ተሰቃይቷል። ኢዮብን እግዚአብሔር ትቶት አይደለም፣ በተወሰነ መንገድ እንዲያልፍ ነው ያደረገው። ኢየሱስን ቶታሊ እግዚአብሔር ትቶታል። አላይህም ብሎታል ኢየሱስን። ኢዮብ ባሪያው ነው፣ ኢየሱስ ልጁ ነው። ልጁን እምቢ አለው። ሲጮህ አልሰማህም አለው። ወደ እኔ እንዳይመጣ አለው። ኤርምያስ ትዝ ይላችኋል? ሰቆቃወ ኤርምያስ ላይ ጸሎታችንን ላለመስማት ራስን በደመናው ሰወርከው ይላል። እግዚአብሔር ተደበቀ ይላል። እንዲህ ተደበቀ እግዚአብሔር። ለምን ተደበቅ ስትሉት መደበቅ ፈልገ ነው አይደለም፣ ጸሎት ላለመስማት ፈልጌ ይላል። ጸሎታችንን ላለመስማት ራስን በደመና ሰወርክ፣ መንገዳችንንም በጥርብ ድንጋይ ዘጋኸዋል። እንዳንነቃነቅ አረከናል። ማንም ኢየሱስ የተረሳውን ያክል አልተረሳም። ኢዮብ በጣም ታግሷል። ማሰብ አይቻልም የታገሰውን መታገስ። ሲታገስ እያወራን የታገሰው፣ የሆነ መልስ እየሰጠን የታገሰው። ኢየሱስ በሸላቾቹ ፊት ዝም እንደሚል በግ ጸጥ ብሎ ነው የታገሰው። መልስ አይመልስም። ልክ እንደ ኢዮብ በቀኝና በግራ ሆነው እሳት ላይ የሚለቁበት ወንበዴዎች አሉ። ፊት ለፊቱ ላይ ካህናት ሕጋቸውን ይዘው ይጮውበታል። እስቲ ውረድ ይሉታል። አንተም ብሎ ጻድቅ ወንበዴነ ኃጢአተኛነ የተረገምክነ ይሉታል። ዝም አለ ኢየሱስ። መልስ አይሰጥም። የተረገምኩ አይደለሁም ኃጢአተኛ አይልም። ኢዮብስ ብሏል አይደለሁም። ኢየሱስ አይልም። ኢዮብ ጸጋ ተሰጥቶት እግዚአብሔር አጠገቡ ቆሞ መግባት የተቻለው ኢዮብ ጋር አጥንቱና ስጋው ጋር ነው፣ ነፍሱ ጋር አልተገባም። ኢየሱስ ሁሉን ተትቷል። ኢየሱስ ኢዮብ የተዋረደው ብዙ ነገር እስከ ማጣት ነው። ኢየሱስ የተዋረደው እስከ መቃብር መውረድ ነው። መረሳት ነበረበት። ኢየሱስ መሞት አይደለም መረሳት ነበረበት። ከምድር በታች 3 ቀን እንዲረሳ አረገው እግዚአብሔር። ማየት አልፈልግም አለ እግዚአብሔር። ኢዮብን እግዚአብሔር ለበለጠ ክብር ለማዘጋጀት ነው በዚህ መከራ ውስጥ ያሳለፈው። ኢየሱስን የሰው ልጆችን ኃጢአት ለመሰረዝና የማይቆጠር ትውልድን በፊቱ ለማቀረብ ነው እግዚአብሔር መስቀል ላይ ኢየሱስን ያሰቃየ። የኢየሱስ ያክል የተሰቃየ፣ የኢየሱስ ያክል የተዋረደ፣ የኢየሱስ ያክል የታገሰ አልነበረም፣ አይኖርምም። ብቸኛ ነው። አያችሁ፣ አንድ ቦታ ያዕቆብ 5:11 ላይ
ኢዮብ ታገሰ የሚል አንብበናል። መጽሐፍ ቅዱሳችን ሙሉ አዲስ ኪዳን ኢየሱስ ታገሰ ይላል። ኢዮብ አንድ ነው ጥቅስ ያገኘው ታገሰ ለሚለው። ኢየሱስ ሙሉ መጽሐፉን ታገሰ ተብሏል። ይበልጣል ኢየሱስ። የእምነታችን ራስና ፈጻሚውን እርሱን ተመልክተን አሜን ነው ከፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧል። ክብር ለኢየሱስ ይሁን። ኢየሱስ ታገሰ። ኢየሱስ በመከራ ውስጥ አለፈ። ሥጋና አጥንቱ ተገነጠለ። ነፍሱን ስለ ኃጢአተኞች መስዋዕት አድርጎ አቀረበ። ክብር ለኢየሱስ ይሁን። እዚህ ቤት ሁሌ አንድ የምንለው ቃል አለ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ትዕግስት የታየው ክሮስ ላይ፣ ኢየሱስ ጨከነ መስቀል ላይ ነው። ኢየሱስ ዝም አለ መስቀል ላይ ነው። ኢየሱስን እግዚአብሔር ተወው መስቀል ላይ ነው። ኢየሱስ ስለ ሰው ልጆች ኃጢአት በመስቀል ላይ ሞተ መስቀል ላይ ነው። ከመስቀል ላይ አውርደው ወስደው ቀበሩት ስለ እኔ ኃጢአት ነው። ኢየሱስ ብቻ ሞዴላችን ነው። እግዚአብሔር ጻድቅ ነው ታውቃላችሁ። ኢዮብን አሰቃይቶ ኢዮብ አንደርስታንድ አድርጓል። ባይዘው ገብቶኛል አለ። በቃ ማን እንደሆንክ ገብቶኛል። ሐሳብንም ላደበዝዝ ሞክሬ ነበርው ንስሐ ገባለሁ አይደል? ቁጥር 6 እንደሱ አይደል የሚለው? ራሴን እንቃለሁ አይደል ያለው? አንተ ከዚህ ሁሉ መከራ በኋላ ሰው ራሴን እንቃለሁ ብሎ አመድ ላይ ይቀመጣል? በልካሰኝ ነው እንጂ የሚለው እግዚአብሔር ማን እንደሆነ ሲገባ ስለ ካሳ አታወራም። ላደበዝዝ ሞከርኩ ማረኝ አለው። በዚህ ሁሉ ስቃይ ውስጥ ካለፈ በኋላ ማረኝ ይላል እንደገና። እግዚአብሔር ራሱን አሳየው በመንገዱ። አሁን እዚህ ጋር እኮ ታሪኩ ቢያልቅ እኮ የኢዮብ መጽሐፍ እኮ ልክ ነው አይደል? ኢዮብ ገባው፣ እግዚአብሔር ማን እንደሆነ ገባው። በቃ መጽሐፉ አለቀ ቢባል ልክ እኮ ነው። በቃ ምንም ችግር የለው። እግዚአብሔርስ አይበቃኝም አለ። ለኢዮብ እግዚአብሔር እንደገና አይደል ጨመረለት ይላል። በጥፍ በጥፍ ሰጠው ይልና በጣም ይገርማችሁ ኢዮብ በጣም ይደንቀኝ ስለ ጓደኞቹ ጸለየ ይላል። እነ በልዳዶስ ሄዷል፣ ባይዘ አሰቃይቶት ሄዷል። ከሰይጣን ጋር አብረው መከራውን አብልቶት ወደ ሀገራቸው ተመለሰው ኢዮብስ ቁጭ ብሎ ይለምናል ስለነሱ። እግዚአብሔር ሆይ እኔም እነሱም አልገባንም ነበረው፣ እነሱም ላንተ የወገኑ መስሏቸው እኔም በዚህ በኩል ቆሜ ሁለታችንም አንተን አንደርስታንድ ሳናደርግ ዲዛይን ሳይገባ እኔን ምረኸኛለሁ ማራቸው ባክ ብሎ ሲለምን እግዚአብሔር የኢዮብን ጸሎት ሰማ ይላል። እግዚአብሔር ሊቀጣቸው ነበር ይልና ወዳጆቹን ሄደና እግዚአብሔር ስለ ኢዮብ ጸሎት ለወዳጆቹ ተገለጠ። ኢዮብም ብሎ የተገለጠው እንጂ አይጠባባቸው ብሎ አይደል። እግዚአብሔር ለዚህ ሂዱ አላቸው። ወዴት? ወደ ኢዮብ። ለምን? ይቅርታ ጠይቁት። ይሄ ሁሉ አንተ 30 ምዕራፍ የፈሰሰ ጥበብ ከንቱ ነው እግዚአብሔር ከሌለበት። ይስማ ፍልስፍና ምን ያክል ባዶ እንደሆነ የምታዩት እግዚአብሔር የመጣቀን ጭንቅላትን አሳብዶ አስገርመህ አንተ ሰውን ሁሉ እግዚአብሔር ሲመጣስ በልዱና እሱ ፊት ንስሐ ግቡ አለ። ከዛ እኔ ይቅር እምላችሁ እሱን ይቅርታ ስትሉት ነው ተሰብስበው መጣ። ቅድም ይኸው እግዚአብሔር ጻድቅ ነው አንተ ኃጢአተኛ ነው ያለው በልዳዶስ ማረን አለው። እንዲሁ እባክህ እኛ በድለናል ልክ አይደለም ጻድቅ ነህም አትለውም ኢዮብን። ምክንያቱም ኢዮብ ራሱ በንግግሩ ማለት ለነሱም ብሏቸው የሚቤዠኝ ይፈልጋሉ። እኔና እግዚአብሔር መካከል የሚቆም የኔን ሰውነት እግዚአብሔርን ጽድቅ ደግሞ መጥኖ መሐላችን የሚቆም ያስፈልጋል። በእግዚአብሔርና በሰው መሃል የሚገባ ያስፈልገናል ብሏል። ስለዚህ ጻድቅ ነህ አትለውም። ግን አልገባንም በቃ እየተሰራ የነበረው ብለው ይቅርታ ሲጠይቁት ኢዮብ ማራቸው፣ እግዚአብሔርም ይቅር አላቸው ይላል። ነገሩ በዚህ መንገድ አላለቀም ነው አይደል? ከዛ እግዚአብሔር ኢዮብን ባረከው ይልና ኢዮብም ከዚህ ነገር በኋላ 140 ዓመት ኖረ የሚል ቃል አለ። ከነ ሙሴ ወዲህ 120 ዓመት ነው ሰው የሚኖረው። ስለዚህ ሰውየው ከአብርሃም በፊት ነው ማለት ነው። እድሜው ራሱ ከአብርሃም በፊት እንደሆነ ያስታውቃል። ከዚህም ነገር በኋላ ነው በዚህ ሰውየው 100 ዓመት ከኖረ በኋላ ነው 140። የድሮ እኮ ደስ ይላል። አይ ግን አይ ደስ አይል
እንደ ዘንድሮ ስላልነበረ ይሆናል። አሁን እኮ በስማ 140 ከዚህ በኋላ ጌታም ይመጣል። በእርግጥ ግን ኑሩስ ቢላችሁ ራሱ ጌታ ራሱ ይመጣል መሃል ላይ። የድሮ አሳይመንቱ ትንሽ ነው፣ ዝም ብሎ ነው የሚኖሩት አይደል? በጣም ተሰብስቦ አንድ ጥቅስ ነው የሚወጣው። 970 ዓመት ኖረ ብሎ ኖረ የሚል ጥቅስ ብቻ ነው የሚወጣው። እግዚአብሔር ይጠብቃችሁ ከዚህ በእውነት 900 ዓመት ዝም ብሎ ሰው ነው እንዴት ራሱ ይችላል? እኔ አሁን ያለ ዲዛይን የእግዚአብሔር ልብስ አንደርስታንድ ሳያደርግ እንዴትስ ነግቶለት በሰላም ይነሳል? በእውነት እንትኑን ወቀሳውን ሰው እንዴት ይችላል? ዝም ብሎ መኖር ወቀሳ እኮ አለው አይደል? ሰው ዝም ብሎ ሲኖር አትወቀሱ? እየበሉ እየጠጡ እየተኙ ወቀሳ የለውም አለው እኮ አይደል? ምን ሰራ አይላችሁም እንዴ? ውስጣችሁ አገለገልክ ወይ? የእግዚአብሔር መንግስት ባንተ ተራመደ ወይ? ሰው ዳነ ወይ ይላል እኮ ውስጥ እንደ ክርስቲያን አይደል? እንጂ ዝም ብሎ መኖር ከመድከሙም ውጪ ወቀሳ አለው። አሁን የድሮዎቹ ግን ወንጌል ስርጭት የሚሄዱበትም የለም፣ ሰውም ትንሽ ነው። 900 ዓመት 1 ሚሊኒየም እንደማለት እኮ ነው። አንድ ሰው ኖሮ አሁን እንግዲህ አስባችኋል፣ ዘንድሮ ቢሆን ኢየሱስ ወደ አብ ከሄደ 2000 ዓመት ወደ ሰውየውና ልጁ እንደማለት እኮ ነው። መሬት ላይ እንግዲህ 900 ዓመት ቢኖር እኮ የሰውየው ልጅ አባቴ ያውቀዋል ይልሃል ማለት ነው። ከ2000 ዓመት በኋላ በጣም ረጅም ሰባዋን እግዚአብሔር ባርኳት፣ ወንጌል ሰብካችሁባት፣ ሰው ድኖበት፣ እግዚአብሔር ከብሮበት በዘላለም መንግስት በብዙ ሽልማት ይሞላላችሁ። ኢዮብን እግዚአብሔር መጨረሻ ላይ በእንደነዚህ አይነት ነገሮች ካሰው ልንል እንችላለን። ካሰው ብሉይ ኪዳን ስለሆነ፣ አዲስ ኪዳን ግን ካሳችን ኢየሱስ ነው። እግዚአብሔር የሚከፍለኝ ኢየሱስን ነው። እግዚአብሔር ከፈለኝ የሚለው ልጁን ባከበረበት በዚያ ክብር ሲቀላቀለን ኢየሱስ አጠገብ ሄደ ሰማይ መቀመጥ ነው ዘንድሮ ክፍያ። በእውነት ነው የምላችሁ። ክብር ለኢየሱስ ብቻ ይሁን። አዳኛችን በመሃል መጥቶልናል። ቤዛ አግኝተናል። እኛ ኢዮብ ቀድሞ የሚቤዠኝ ይመጣል በምድር ላይ ይቆምልኛል ብሎ አምላክ ሰው እንደሚሆን በእግዚአብሔርና በሱ መካከል እንደሚገባለት የኢዮብን ቁስል፣ የኢዮብን ሲቃ፣ የኢዮብን የሚያልፍበትን መንገድ አንደርስታንድ የሚያደርግ በሰውነቱ በእግዚአብሔር በኩል ደግሞ በመለኮትነቱ በሙላት ሊታይለት የሚችል አምላክ ሰው እንደሚሆን በጣም ገብቶት የሚቤዠኝ ይመጣል በምድርም ፊት ላይ ደግሞ ይቆማል አለ። ምዕራፍ 9 ደግሞ በዳኛው በእግዚአብሔርና በእኔ መካከል ይገባልኛል አለ። ኢዮብ አዲስ ኪዳን ገብቶታል። ኢዮብ አዲስ ኪዳንን አንደርስታንድ አድርጓል። ክብር ለኢየሱስ ይሁን። ስለዚህ ወዳጆች ሆይ መጽሐፍ ቅዱሱ የሚያስተምረን ይህንን ነው። የሚያስተምረን ትዕግስት ካልን ኢየሱስ በመስቀል ላይ ለመታገሱ ኢዮብ በ30 ምዕራፍ ከጓደኞቹ ጋር ባረገው ጭቅጭቅ ኢየሱስ መስቀል ላይ መታገሱን አስተማረን። ኢየሱስ በአብ ዘንድ የከበረው በመስቀል ላይ ታግሶ ነው የሚለውን ኢዮብ በ42 ምዕራፍ በተጠቀለለ ታሪክ ኢየሱስ በመስቀል ላይ ታግሶ በአባቱ ቀኝ ተቀመጠ የሚለውን አስተማረን። እችን ለማድመቅ ነው ይህን ሁሉ ዘመን እግዚአብሔር ከኢዮብ ላይ ወሰደው። ከኢዮብ በላይ የተሰቃየ አለን፣ ከኢዮብ በላይ የታገሰ አለ፣ ከኢዮብ በላይ የተዋረደ አለ፣ ከኢዮብ በላይ የከበረ አለ። እርሱም ጌታችን ኢየሱስ ክርስቶስ። እኛ ግን የተሰቀለውን ክርስቶስን እንሰብካለን።